በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የተወደዳችሁ የክርስቶስ ቤተሰቦች በመላው ዓለም የምትገኙ ሕዝበ ክርስቲያን በሙሉ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ትንሣኤና በዓለ ዕርገት በሰላም በጤና አደረሰን አደረሳችሁ። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ በሁላችን ላይ አድሮና ጸንቶ ይኖር። እናታችን ቅድስት ድንግል ማርያም በዚህ ዓለም 64 ዓመት ከኖረች በኋላ እንግዲህ በጥር 21 ቀን ነው ያረፈችው። ድንግል ማርያም ያረፈችበት ምክንያት ሰው ስለሆነች ስጋ የለበሰች ስለሆነች እንጂ ከሰማይ የወረደች ወይም ሌላ ፍጥረት ስላይደለች ሰው መሆኗን ለማረጋገጥ ድንግል ማርያም አርፋለች። ምክንያቱም ሰው የሆነ ስጋ የለበሰ በሙሉ መሞት አለበት። ከሞተ በኋላ ነው የዘላለም ሕይወትን የሚወርሰው። ማንኛውም ሰው ይሆን ሞቶ ተነስቶ ነው መንግስተ ሰማይ የሚገባው እንጂ እንደዚያ ካልሆነ መንግስተ ሰማይ አትወረስም። እና መድኃኒታችን ኢየሱስ ክርስቶስም ዓለማትን የፈጠረ የሁሉ ገዢ የሆነ የማይታይ የማይመረመር አምላክ ሰው ስለሆነ ስጋ ስለለበሰ ሞቷል። ስለዚህ እናታችን ቅድስት ድንግል ማርያምም ያው 64 ዓመት ሲሆናት ከዚህ ዓለም በሞት ተለይታለች። እንግዲህ እናታችን ቅድስት ድንግል ማርያም እድሜዋን ሊቃውንተ ቤተ ክርስቲያን ሲቆጥሩ ከእናት ከአባቷ ቤት 3 ዓመት፣ ከቤተ መቅደስ 12 ዓመት፣ ይሄ 15 ዓመት ይሆናል። በዮሐንስ ቤት እንደዚሁ 15 ዓመት ኖራለች። ከጌታ ጋራ ከልጇ ጋር ደግሞ አብራ በዋለበት እየዋለች ባደረበት እያደረች 33 ዓመት ከ3 ወር ኖራለች። ጌታን ጸንሳ 9 ወር ከ5 ቀን። ይህ አንድ ላይ ተሰብስቦ ሲደመር 64 ዓመት ነው የሚሆነው። በ64 ዓመቷ በዕለተ እሁድ ጥር 21 ቀን እናታችን ቅድስት ድንግል ማርያም አርፋለች። እንግዲህ ድንግል ማርያም ባረፈችበት ጊዜ ቅዱሳን አባቶቻችን ሐዋርያት በየሀገረ ስብከታቸው ወንጌልን ለማስተማር ሄደው ነበርና የድንግል ማርያምን ዕረፍት ሲሰሙ ከየሀገረ ስብከታቸው በደመና እየተጫኑ በክንፈ ጸጋ እየበረሩ ተሰባስበዋል። እመቤታችን ባረፈችበት በዮሐንስ ቤት ውስጥ ማለት ነው። ድንግል ማርያም ክርስቶስ ልጇ በዕለተ ዓርብ በመልዕልተ መስቀል ላይ ሆኖ እነኋት እናትህ እነሆ ልጅሽ ብሎ ዮሐንስን ለእሷ ሰጥቷታል። እሷን ደግሞ ለዮሐንስ ሰጥቶት ነበርና ክርስቶስ ከተሰቀለበት ጊዜ ጀምሮ እስካረፈችበት ቀን ድረስ በዮሐንስ ቤት ነው ድንግል ማርያም የኖረችው። ስለዚህ ያረፈችውም እዚያው ስለነበረ ቅዱሳን አባቶቻችን ሐዋርያት በዮሐንስ ቤት ተሰባሰቡ። አጥበው ገንዘው አጎበር ሰርተው እየዘመሩ እያመሰገኑ ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ ነው የሚለው። እንግዲህ ይዘዋት እየሄዱ ሳለ ልጇን የሰቀሉ ልጇን የገደሉ ክፉዎች አይሁድ ሐዋርያት የእመቤታችንን አስከሬን ተሸክመው ሲሄዱ አይተው ይህማ ቀድሞ ልጇን ያልተነሳውን ተነሳ አረገ እያሉ እየሰበኩ ዓለምን ሲያውኩ ሲበጠብጡ ይኖራሉ። ደግሞ ዛሬ እሷን የማትነሳውን ትነሳለች እያሉ ዓለምን ሲያውኩ እንዳይኖሩ ኑ ሄደን በእሳት አቃጥለን እናጥፋት ብለው አይሁድ ክፉዎች አይሁድ ተሰባስበው ሲሄዱ ታውፋንያ የሚባል ከአይሁድ መካከል አንዱ አመፀኛ ደፋር ክፉ ሰው ነበርና እሱን ሄደው መጀመሪያ አንተ ሄደህ ከአልጋዋ ላይ ወደ መሬት ጣልልን፣ አንተ ደፋር ሰው ነህ እንደማትፈራ እናውቃለንና አንተ ሄደህ እንደዚህ አድርግልን፣ ከዚያኛ መጥተን በእሳት እናቃጥላታለን ተባብለው ተመካክረው ሄደው እርሱ አስቀድሞ ሄዶ የእመቤታችን የቅድስት ድንግል ማርያምን የአልጋዋን ጫፍ ሲነካው መልአኩ ቅዱስ ገብርኤል ወርዶ በሰይፍ 2 እጆቹን ቆርጦ ጥሎታል። በዚህ ጊዜ እጆቹ በአልጋው ላይ ተንጠልጥለው ቀሩ። እመቤታችንም እዚያው ባረፈችበት አልጋ ላይ ሆና ቅዱስ ጴጥሮስን ቀጥልለት፣ መልሰህ እጁን ወደ ነበረበት ቦታ መልስለት አለችው። ቅዱስ ጴጥሮስ የታውፋንያን እጅ ቀጥሎለት እንደነበር አድርጎለታል። ለምን? አይሁድ ቅዱሳን አባቶቻችን ሐዋርያትን ሲገሏቸው፣ መከራ ሲያጸኑባቸው፣ በእሳት ሲያቃጥሏቸው፣ በድንጋይ ሲወግሯቸው እንደዚህ ስላደረጉን ነው ብለው ምክንያት እንዳያገኙ ነው። እጃችን እንዲቆረጥ ስላደረጉ ይሄ በዚህ ምክንያት ነው መከራ የምናጸናባቸው እንዳይሉ ምክንያት ለማሳጣት እጁ እንዲቀጠልለት አድርጋለች ድንግል ማርያም። ከዚህ በኋላ በዚያን የነበሩ አይሁድ እንግዲህ እናታችን ቅድስት ድንግል ማርያም ያረፈችው ጥር 21 ነው። የተቀበረችው ደግሞ ነሐሴ 14 ቀን ነው። እንዴት ሆኖ
በምን ምክንያት እስከዚያ ድረስ የት ሰንብታ የሚለውን ነገር መመልከት መቻል አለብን። ሞት በጥር በነሐሴ መቃብር ይባላል ካነጋገሩም ጭምር ማለት ነው። ስለዚህ በጥር ያረፈች እመቤታችን በነሐሴ ለምን ተቀበረች? እስከዚያስ ድረስ የት ነበረ ስጓ የሚለውን ስንመለከት በዚህ ጊዜ አይሁድ ተሰባስበው ሲመጡ ሐዋርያት ትተዋት ፈርተው ሸሽተው ነበር እና ወንጌልን ለዓለም ሳናዳረስ ህዝቡን ሳናስተምር ቤተክርስቲያን ሳናሰፋ እንዴት እንሞታለን ብለው ሸሽተው ነበረ። ሞትን ከመፍራት የተነሳ ሳይሆን ወንጌልን ሳናዳረስ መሞት የለብንም ብለው ከማሰባቸው የተነሳ ሸሽተው ነበርና ሌሎቹ ሐዋርያት ሲሸሹ ዮሐንስ ግን በመስቀል ስር የተቀበላት እናቱ ናትና እናቴን ወደ የታረካት አምጣ ብሎ ቢጠይቀኝ ምን መልስለታለሁ ብሎ ከዚያው ቆሞ ቀረ ነው። ምክንያቱም በመስቀል ስር የተቀበላት አደራው ናትና ልጇ በመስቀል ላይ ሆኖ መከራ እየተቀበለ እናቴን ጠብቅ ብሎ አደራ የሰጠው ስለሆነች ሌሎቹ ሐዋርያት ሲሸሹ እሱ አልሸሸም ነበር። በዚህ ጊዜ መልአኩ መጥቶ የእመቤታችንን አስከሬን ከቅዱስ ዮሐንስ ጋር ነጥቆ በገነት በዕፀ ሕይወት ስር አስቀመጣት ድንግል ማርያምን። ዮሐንስ በዚያ ሰንብቶ ተመልሶ ወደ ሐዋርያት መጣ። በዚህ ጊዜ ሐዋርያት ተሰባስበው በቤት ውስጥ ተቀምጠው ነበርና እመቤታችንስ የት ደረሰች? የት ቦታ ነው ያለችው ብለው ሲጠይቁት እመቤታችንማ በገነት በዕፀ ሕይወት ስር በዚያ ተቀምጣለች፣ እኔም ከእርሷ ጋር ሰንብቼ ዛሬ ወደዚህ መመለሴ ነው ብሎ ሲነግራቸው እንግዲህ ቅዱሳን ሐዋርያት ይህንን ሰምተው ምናሉ? ዮሐንስ አይቶ እመቤታችን ስጋዋ ያለበትን ቦታ ዮሐንስ አይቶ እንዴት እኛ ሳናይ እንቀራለን በሚል መንፈሳዊ ስሜት ተነሳስተው በመንፈሳዊ ቅናት ተነሳስተው በነሐሴ 1 ቀን ሱባኤ ገቡ ይላል። ለምን? የተሰወረው የእመቤታችን ስጋ እንዲገለጽላቸው ማለት ነው። እንግዲህ ነሐሴ የሚብተው ወይም ነሐሴ 1 የሚውለው ጥር 1 በዋለበት ቀን ነው እና ጥር ሰኞ ነበር የዚያን ጊዜ የባተው። ነሐሴም እንደዚሁ ሰኞ ብቷል። ነሐሴ 1 ሰኞ ቀን ሱባኤ ገቡ ቅዱሳን አባቶቻችን ሐዋርያት። ከዚያ በኋላ 7 ሱባኤ ማለት 7 ቀን 2 ሱባኤ ፈጽመው በ14ኛው ቀን እሁድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ከገነት አምጥቶ ለቅዱሳን አባቶቻችን ለሐዋርያት አስረክቧቸዋል፣ ሰጥቷቸዋል። ከዚህ በኋላ ቀብረዋታል። ዕረቱን ተቀብለው በነሐሴ በ14 ቀን ተቀብለው ስጋዋን ዕለቱን በጌቴሴማኒ ቀብረዋታል። እንግዲህ የእመቤታችን የተቀበረችበት ዕለት በነሐሴ ያረፈችበት ደግሞ በጥር የሆነበት ምክንያት ለዚህ ነው። ከነሐሴ 21 ቀን ጀምሮ ከጥር 21 ቀን ጀምሮ እስከ ነሐሴ 14 ቀን ድረስ ስጋዋ የት ነበረ? በገነት በዕፀ ሕይወት ስር ነበር ማለት ነው። በዚህ ጊዜ ተቀብለው ቀበሯት። በቀበሯት በ3ኛው ቀን በነሐሴ በ16 ተነስታ አርጋለች ማለት ነው። በዚህ ታሪክ ላይ በነሐሴ 14 ቀን ብለው የሚተርኩ አባቶችም አሉ። ነገር ግን ዋናው የኛ ዓላማችን የኛ ትምህርታችን እመቤታችን ቅድስት ድንግል ማርያም መነሳቷ ማረጓ ላይ እንጂ ዕለቱ በነሐሴ በ14ም በነሐሴ በ16ም ቢባል ሁሉም የየራሱ ምክንያት ስላለው ያን ያህል ችግር የሚፈጥር ነገር አይደለም። ከዚህ በኋላ አባቶቻችን ከቀበሯት በኋላ እናታችን ቅድስት ድንግል ማርያም ተነስታ ስታርግ ቶማስ የሚባለው ሐዋርያ ከሐዋርያት ጋር አልነበረም። ለትምህርት ለማስተማር ወደ ሀገረ ስብከቱ ሄዶ ነበር። በሐዋርያት ልማድ ደግሞ ከሀገረ ስብከታቸው ሲመጡ ሲሄዱ በደመና እየተጫኑ ነውና የሚንቀሳቀሱት። በደመና ተጭኖ ሲመጣ በአየር ላይ እናታችን ቅድስት ድንግል ማርያም ስታርግ እሱ ከሀገረ ስብከቱ ወደ ቤቱ ሲመለስ አየር ላይ ተገናኙ። ሲመለከት እናታችን ቅድስት ድንግል ማርያም ናት። ከዚያ አንቺ የአምላክ እናት አይደለሽም ብሎ ሲጠይቃት ነኝ ብላ መለሰችለት። ቀድሞ ከልጅሽ ትንሣኤ ተለየሁ፣ ዛሬ ደግሞ እንዴት ከአንቺ ትንሣኤ ተለይኝ ብሎ ተበሳጨ ይላል። ከነበረበት ደመና ላይ ለመውደቅ ፈለገ ይላል። ለምን? ያን ጊዜ ክርስቶስ በተነሳበት ጊዜ ቶማስ አልነበረም ነበር እና ቅዱሳን አባቶቻችን ሐዋርያትም ክርስቶስ ተገልጾላቸው ካነጋገራቸው በኋላ ቶማስ ሲመጣ ጌታ እኮ ተነስቷል፣ አየነው፣ አነጋገርነው ብለው ሲነግሩት ምንድን ነበር ያለው? እጄን ወደ ተወጋው ጎኑ ሰድጄ የተወጋው ጎኑን በጦር የተወጋው ጎኑን በችንካር የተቸነከረ እጅ እግሩን ካላየው እኔ አላምንም ብሎ ነበረ። ከዚያ በሳምንቱ ክርስቶስ ተገልጾ ነው እንግዲህ ና
እጅህን ወደ ጎኔ ውስጥ አስገባና የተወጋው ጎኔን የተቸነከረ እጅና እግሬን እይ ተመልከት፣ እመን እንጂ የምትጠራጠር ሰው አትሁን ብሎ ነግሮት ነበረ። እጁን ወደ ጎኑ ሲያስገባ እጁ ተቃጥሎ ነበር። ከእሳት እንደገባ ጅማት ተኮማትሮ ነበረ። ስለዚህ ያን ጊዜ እንደዚህ አድርጎ የክርስቶስን ትንሣኤ አላየም ነበረ ሐዋርያት ባዩበት ሰዓት። አሁንም ደግሞ እመቤታችን ስታረጋይቶ ቀድሞ ከልጅ ትንሣኤ ተለየው ሳላይ ቀረው፣ ዛሬም ያንቺን ትንሣኤ ሳላይ መቅረቴ ነው ብሎ ሲበሳጭ እናታችን ቅድስት ድንግል ማርያም አይዞህ አትዘን፣ ዛሬ ከነሱ አንተ በልጠሃል። እነሱ ትንሣኤን እርገቴን አላዩም፣ አንተ ግን ትንሣኤን እርገቴን አይተሃል። ስለዚህ ይህንን ስጣቸው ብላ የተገነዘችበትን ጨርቅ ለቶማስ ሰጥታው እመቤታችን ቅድስት ድንግል ማርያም አረገች። ቶማስ ያንን ወደ ሐዋርያት ይዞ ሄዶ ደብቆ በውስጡ ሳያሳያቸው እመቤታችንንስ የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው። እሷንማ ጌታችን መድኃኒታችን ኢየሱስ ክርስቶስ አምጥቶ ሰጥቶን ቀበርናት አሉት። ይህንን በሚሉት ጊዜ ምንድን ያለው? ሞት በጥር በነሐሴ መቃብር፣ ይህ ነገር እውነት አይመስልም። ይህን ቃል የተናገረው ቶማስ ነው ማለት ነው። ለመጀመሪያ ጊዜ ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል ሲላቸው፣ ከነሱ ከሐዋርያት መካከል አንዱ ቅዱስ ጴጥሮስ ለምን ትጠራጠራለህ? አንተ ቀድሞ የልጇን ትንሣኤ ተጠራጠርክ፣ ዛሬ ደግሞ እንዴት የእሷን ትንሣኤ ትጠራጠራለህ ብሎ መቆፈሪያ ይዞ ሄዶ የእመቤታችንን መቃብር መቆፈር ጀመረ። ለማሳየት ማለት ነው። እንዴት እንደቀበሯት ከፍቶ መቃብሩን ከፍቶ ለማሳየት ለቅዱስ ቶማስ። ተዚያ መቃብሩን ቆፍሮ ጨርሶ ሲመለከት በመቃብር ውስጥ እመቤታችን የለችም። የእኛ እናት ቅድስት ድንግል ማርያም በመቃብር ውስጥ አልቀረችም ማለት ነው። ከመቃብር ወጥታ ተነስታ በልጇ ቀኝ ተቀምጣለች። ስለዚህ ጴጥሮስ ይህንን ሲያይ ደነገጠ፣ አፍሮ ዝም አለ። ምክንያቱም ሊያሳይ ነበረ መቃብሩን የቀፈረው። በዚህ ጊዜ ቶማስ ምን አላቸው? አይ እኔ ብነግራችሁ አታምኑኝም ብዬ ነው እንጂ እመቤታችን አርጋለች፣ እዚህ መቃብር ውስጥ አስፈልጓት። ልክ የልጇን ትንሣኤ መልአኩ እንደተናገረው ማለት ነው። ሕያውን ከሙታን ጋር ለምን ትፈልጉታላችሁ እንደተናገረ ተነስቷል ብሎ ለሐዋርያት ለሴቶቹ እንዳበሰራቸው መልአኩ ቶማስም ለሐዋርያት ነገራቸው። እመቤታችን ተነስታለች፣ አርጋለች። በደመና ተጭኜ ስመጣ በአየር ላይ ስታረግ አግኝቻታለሁ፣ ይሄው የሰጠችኝ ብሎ የተገነዘችበትን ጨርቅ ሲያሳያቸው ትክክል ነው፣ የገነዝናት በዚህ ጨርቅ ነው፣ እውነትም እመቤታችን አድርጋለች ብለው ያንን ጨርቅ እየቀደዱ ተካፍለው በየሀገረ ስብከታቸው ይዘው ሄደዋል። በዚያም ድውይ ይፈውሱበት ነበረ፣ ሙት ያስነሱበት ነበር፣ ጎባጣ ያቀኑበት ነበር፣ ለምጻም ያነጹበት ነበር፣ አይነ ስውር ያበሩበት ነበር። እመቤታችን በተገነዘችበት ጨርቅ ማለት ነው። የክርስቶስ የተገነዘበት ጨርቅ ሙት ሲያስነሳ እንደነበረው። ከዚህ በኋላ ያንን ይዘው ሄደው በየሀገረ ስብከታቸው ለተስፋ ተከፋፍለውታል። እንግዲህ የእመቤታችን የቅድስት ድንግል ማርያምን ትንሣኤና እርገት ቶማስ ብቻ አይቶ እኛ ሳናይ መቅረት የለብንም ብለው በዓመቱ በነሐሴ 1 ቀን አሁንም ሱባኤ ገብተው በነሐሴ በ16ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምን መንበር አድርጎ እርሱ ዋና ቄስ ሆኖ ወይም ሰራኢ ቄስ ሆኖ ሰራኢ ካህን ሆኖ እስጢፋኖስን ዲያቆን አድርጎ ቅዱስ ጴጥሮስን ደግሞ ሁለተኛ ወይም የሚራዳው ንፍቅ ቄስ አድርጎ ቀድሶ በነሐሴ በ16 ቀን አቁርቧቸዋል ማለት ነው። ከዚህ በኋላ እሱም እናቱም እንደገና ወደ ሰማይ አድርገዋል። ሐዋርያትም ከዚህ ጊዜ ጀምሮ የእመቤታችን የቅድስት ድንግል ማርያምን የሞቷን፣ የትንሣኤዋን፣ የእርገቷን ነገር በደረሱበት ሁሉ ሲያስተምሩ ሲሰብኩ ኖረዋል። እመቤታችን ቅድስት ድንግል ማርያም በነሐሴ በ16 ቀን የሚከበርበት ትልቁ ምክንያት ይህ ነው። የተነሳችበት ያረገችበት ቀን ስለሆነ ማለት ነው። ወነበረት በየማነ ወልዳ ይላታል። በልጇ ቀኝ ተቀመጠች ማለት ነው። እንደገና መዝሙረኛው ቅዱስ ዳዊትም ወተቀውም ንግሥት በየማነከ፣ ንግሥቲቱ እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች ብሎ በተናገረው መሰረት ዛሬ እመቤታችን ቅድስት ድንግል ማርያም በልጇ ቀኝ አለች ማለት ነው። ዳግም ሞትን የሚከተልባት ወይም ዳግም ሞትን የምታሳልፍ አይደለም፣ የምታስተናግድ አይደለችም ድንግል ማርያም። ሌላው ሰው ሁሉ ቢሞት እንደገና በትንሣኤ ዘጉባኤ ይነሳል በመጨረሻው ዘመን ማለት ነው። ኢየሱስ ክርስቶስና ድንግል ማርያም ግን በትንሣኤ ዘጉባኤ አይነሱም። የመጨረሻውን ትንሣኤን የተነሱትና ስለዚህ እናታችን ቅድስት ድንግል ማርያም በዚህ ጾመ ፍልሰታ ተብሎ በሚጠራው የጾም ወቅት ሁላችንም በቤተ ክርስቲያናችን ሕግና ስርዓት መሰረት ሰፋ ባለመልኩ አገልግሎቱ ሲከናወን የሰዓታቱ፣
የቅዳሴው የውዳሴ ማርያሙ ትርጉም እነዚህን የመሳሰሉ አገልግሎቶች ሲከናወኑ ነበሩ። ለምንድነው? ይህ ከእመቤታችን ረድኤት በረከት ለማግኘት ነውና የረድኤት የበረከት የምልጃ እናት የሆነች ቅድስት ድንግል ማርያም ሁላችንም በረድኤቷ በበረከቷ ተጠብቀን መልካም የእመቤታችን የቅድስት ድንግል ማርያም በዓል ይሆንልን ይላል። እንግዲህ ሜላድ ጥንታዊ የብራና ዝግጅት ማዕከል መልእክቱን ያስተላልፋል። ይህ ጥንታዊ የብራና ዝግጅት ማዕከል በደብረ ሊባኖስ መግቢያ ጫጋር ላይ ይገኛል። በዚያ ቦታ እንግዲህ ታላላቅ የቤተ ክርስቲያናችን የብራና መጻሕፍቶች እየተዘጋጁ በመላው ዓለም ለሚገኙ አብያተ ክርስቲያናት ለምእመናን ተደራሽ እየሆኑ ምእመናን በብራና መጻሕፍት ጸሎት እንዲጸልዩ የጸሎት መጻሕፍቶቻቸውን በብራና አስገልብጠው በዚያ እንዲገለገሉ የጥንት አባቶቻችን የአጻጻፍ ጥበብ እንዳይጠፋ የጥንት አባቶቻችን የብራና ስርዓት የመጽሐፍ አያያዝ የጽሁፍ ስነ ስርዓት እንዳይጠፋ ይህንን ታላቅ ስራ እየሰራ የሚገኝ ታላቅ መንፈሳዊ ማዕከል ነው። ስለዚህ በዚህ ማዕከል ውስጥ ብዙ የቤተ ክርስቲያን ወጣቶችን በጽህፈት ስራ በስዕል ስራ መጻሕፍትን በመደጎስ በሌሎችም መንፈሳዊ የጥበብ ስራዎች ብቁ ባለሙያዎች እያደረገ ለነገይቱ ቤተ ክርስቲያን ታላቅ ስራ እየሰራ የሚገኝ ማዕከል ነውና ይህንን ማዕከል እንድትጎበኙት እንደዚሁ በተጨማሪ ደግሞ የትምህርት አገልግሎት የሚሰጥበት ይህንን የሚሰራውን የጥበብ ስራ የሚያሳይበት የዩቲዩብ ቻናል የቲክቶክ እንደዚሁ ሚዲያ ያለው ይህንን እየገባችሁ ሰብስክራይብ በማድረግ ከሁሉ ዘንድ እንዲደርስና በሁሉ ቦታ ተደራሽ እንዲሆን የሜላድ ቤተሰቦች በርከት እንዲሉና እንዲበዙ የራሳችሁን አስተዋጽኦ አድርጉ። ይህ መልእክት የሚደርሳችሁ ሁላችሁም፣ ምክንያቱም ይህ መንፈሳዊ ስራ ነው። ሚዲያዎቻችን ቃለ እግዚአብሔር የሚተላለፍባቸው እንደዚህ እንደ ሜላድ ያለ መልካም መንፈሳዊ ነገር የሚሰራባቸው እንዲሆኑ ሁላችንም አስተዋጽኦ ማድረግ ይጠበቅብናል። ይህ ደግሞ ለነገይቱ ቤተክርስቲያን ተስፋ ነው። ለነገይቱ ቤተክርስቲያን ታሪክ ነው። ዛሬ ላይ ላለነው ደግሞ ነገ የምንጠራበት ስራ ነው እየተሰራ ያለውና ይህ ስራ እንዲቀጥል ሚዲያውም እንዲስፋፋ ይህ የሚሰራውም የጥበብ ስራ የብራና ዝግጅት በሁሉ ዘንድ ተደራሽ ሆኖ ሁሉ ሰው እንዲያውቀው የየራሳችሁን አስተዋጽኦ አድርጉ ይላል ሜላድ ጥንታዊ የብራና ዝግጅት ማዕከል። መልካም የእመቤታችን የቅድስት ድንግል ማርያም የትንሣኤዋና የዕርገቷ በዓል ይሁንላችሁ። ወስብሐት ለእግዚአብሔር። ይቆየን።